ሳራ እሱ ነው የሰበረው በይ እሱ ነው በይ እንዳልቀጣ ፈርቼ ጓደኞቼ አድርግ ያሉኝን ላድርግ ወይስ እውነቱን ልናገር? የልብ ጀግኖች ሁሌም ትክክለኛውን ነገር ይመርጣሉ። አናንያ አዛርያ ሚሳኤል ከእሳት ያወጣ ከብዙ ዓመታት በፊት አናንያ፣ አዛርያና ሚሳኤል የሚባሉ 3 ጓደኛሞች ነበሩ። እነዚህ ልጆች እግዚአብሔርን በጣም የሚወዱና የሚጸልዩ ነበሩ። በዚያን ጊዜ ናቡከደነጾር የሚባል ንጉሥ ነበር። ንጉሡ በጣም ትልቅ የሆነ የወርቅ ምስል ጣዖት አሰራና ሁሉም ሰው ለዚህ ምስል መስገድ አለበት፣ የማይሰግድ ግን ወደ እሳት ይጣላል የሚል ትእዛዝ አስተላለፈ። ሰዎች ሁሉ ሲሰግዱ አናንያ፣ አዛርያና ሚሳኤል ግን እኛ የምንሰግደው ለእውነተኛው አምላክ ለእግዚአብሔር ብቻ ነው ብለው ሳይሰግዱ ቀሩ። ንጉሡ በጣም ተቆጥቶ አስጠራቸውና ካልሰገዳችሁ ወደ እሳቱ እጥላችኋለሁ አላቸው። ልጆቹ ግን ሳይፈሩ እንዲህ አሉት፣ ንጉሥ ሆይ እኛ የምናመልከው አምላክ ከሚነድ እሳት ሊያድነን ይችላል። ባያድነን እንኳ ለጣዖትህ አንሰግድም። ንጉሡ በጣም ተናዶ እሳቱ 7 እጥፍ እንዲነድ አደረገ። 3ቱንም ልጆች አስረው ወደ እሳቱ ውስጥ ጣሏቸው። ነገር ግን የሚገርም ነገር ሆነ። ልጆቹን ያሰሯቸው የነበሩት ገመዶች በእሳቱ ተበጠሱ። ልጆቹ በእሳቱ ውስጥ ሳይቃጠሉ መመላለስና እግዚአብሔርን ማመስገን ጀመሩ። ንጉሡ ወደ እሳቱ ሲመለከት ደነገጠ። ምክንያቱም የተጣሉት 3 ልጆች ነበሩ። አሁን ግን 4 ሰዎች ይታያሉ። አራተኛውም የእግዚአብሔር መልአክ ቅዱስ ገብርኤል ነበረ። ንጉሡም እናንተ የልዑል አምላክ አገልጋዮች ውጡ ብሎ ጠራቸው። ልጆቹ ከእሳቱ ሲወጡ ልብሳቸው እንኳ አልተቃጠለም ነበር፣ እንዲያውም የጢስ ሽታ እንኳ አልነበረባቸውም። ንጉሡም የእግዚአብሔርን ታላቅነት አምኖ ልጆቹን አከበራቸው። የልብ ጀግኖች ሆይ ከዚህ ታሪክ ምን እንማራለን? አንደኛ፣ መጸለይ። በማንኛውም አስፈሪ ሁኔታ ውስጥ ስንሆን ወደ እግዚአብሔር መጸለይ አለብን። ሁለተኛ፣ ታማኝነት። ሁልጊዜ ለእግዚአብሔር ታማኝ መሆን በረከትን ያመጣል። ሦስተኛ፣ አለመፍራት። እግዚአብሔር ከእኛ ጋር ስለሆነ ምንም ነገር ልንፈራ አይገባም። ሳራም እንድትዋሽ ጓደኞቿ ቢመክሯትም እሷ ግን እውነቱን ልትናገር ወሰነች። እውነቱን ተናግሬ ብቀጣ ይሻላል፣ ደግሞም ቅጣቱን እግዚአብሔር ያቃልልኛል ብላ ለአስተማሪዋ እውነቱን ተናገረች። አስተማሪዋም ምንም አይደል፣ ለሌላ ጊዜ ተጠንቅቀሽ ተጫወቺ፣ ለዛሬ ቅጣት አልቀጣሽም ብላት ሳትቀጣት ተወቻት። የልብ ጀግኖች ከመጽሐፍ ቅዱስና ከቅዱሳን ሕይወት የሚማሩ ጀግኖች